ወንጌል ነው ኢየሱስ ሰው ባይሆን ክርስትና የሚባል እምነት አይኖርም ኢየሱስ ሰው ባይሆን እኛ አንጸድቅም ኢየሱስ ሰው ባይሆን በመስቀል ላይ አይሞትም የኢየሱስ ክርስቶስ የመስቀል ሞት ነው ያዳነኝ ለዛ ነው አንደኛ ዮሐንስ ላይ ሲናገር ኢየሱስን በስጋ እንደመጣ የማይቀበል የተረገመ ይሁን ይላል ኢየሱስን በስጋ እንደመጣ የማይቀበል ባይዘው አምላክ እንደሆነ የማይቀበል አይደለም በስጋ እንደመጣ የማይቀበል ኢየሱስ ስጋ የሚመስል ነው የለበሰው እሚል ኢየሱስ ስጋ አልለበሰም እሚል ዶሴቲዝም የኖስቲኮች ትምህርት የተረገመ ይሁን ይላል ከቸርች ላይ ዳራስ ይዙት አይደለም የሚለው አናቴማ ነው የሚለው ሰይጣን በወደቀበት ይውደቅ ነው ኢየሱስ ሰው አልሆነም ካለ አልዳንክም እያለ ነው ቀጥሎ ሳልቬሽን የለም በእግዚአብሔር ፊት መቆም አይቻልም ተክቶኝ ነው ኢየሱስ የሞተው መስቀል ላይ በመስቀል ላይ ለመሞት ፍጹም ሰው መሆን ነበረበት ኢየሱስ ሆነ አረገው እማይሆን ነገር ሆነ እማይቻል ነገር ተቻለ አምላክ ሰው ሆነ አይሆንም ይሄ ሆነ ሊሆን አይችልም ሆነ በእውነት ነው የምላችሁ ሰውን ወደ ምንም ማሳደግ ይቀላል አምላክን ሰው ከማረግ ሊሆን አይችልም መለኮት እኛ መሃል ስጋ ለብሶ አደረ ውስን ስብስብ ብሎ ቁጭ አለ ደክሞተኛ ቀስቅሰው ከእንቅልፍ አስነሱት አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው እጁን ከፍቶ ፍጥረት የሚመግብ አምላክ እርቦት ምግብ ግዞ አለ መለኮት ሰው ሆነ የዚህ ደብዳቤ ጻፊ ጥቂት ከመላእክት ያሳነስከውን ኢየሱስን ይላል ሰው መሆኑ ኢንካርኔሽን አምላክ በመካከላችን ስጋ ለብሶ ማደሩ እኮ እግዚአብሔር ያስረዳል በእውነት እንዲገባን እኔ ጸልያለሁ ኢየሱስ ሰው ሆነ አዎ እምንለው አይደለም ማበድ ጳውሎስን እንደ እብድ ያደረገው ምንድነው ወንጌል ገባኝ እኮ ነው ክብሩን አስጣለው ዝናውን አስጣለው እጅግ በጣም ምጡቅ ሰውዬ መንገድ ለመንገድ ተንከራታች በየእስር ቤቱ ዘዋሪ ያደረገው ምንድን እንደ ሌባና እንደ ወንበዴ የምታሰረው ለወንጌል ነው አለኩ በግልጽ እኔ ሌባ አይደለም ወንበዴ አይደለም ማለት የተከበርኩ ሰው ነኝ በየእስር ቤቱ ከሌባና ከወንበዴ ጋር አብሬ የምታሰረው ለወንጌል ወንጌል ገባኝ ምን ላድርገው አለ ክብር ለኢየሱስ ይሁንለት የክርስቶስን ሲቃይ ታስብ አንዳንዱ ነገር አሁን ቅድም ሲዘመር ሴንስ አድርጋችሁታል አንዳንዱ ነገር አለመዘመር ጥሩ ነው ዝም ብሎ መስማት ምን እያለ እንደሆነ ማወቅ አንዳንድ ነገር ለምደን እንደግምና ምንም አይመስለንም ማሰብ ሞተልኝ ሞተ እያልኩ አይደለም ሞተልኝ ነው እያልኩ ያለሁት ኢየሱስ የሞተው ሞትን ልቅመስ ብሎ አይደለም ለኔ ህይወት ለመስጠት ነው ምንም ሌላ ኢንቴንሽን የለውም ኢየሱስ እንደማሸንፍ ላሳያቸው አይደለም ያለው ላድናቸው ብሎ ነው የሞተው ለማዳን ነው የመጣው እና ኢየሱስ ሲሞት ከመሞቱ በፊት ሲቃይ ነበረው እና ይሄንን የክርስቶስ ኢየሱስን ወደ መስቀል ሞት ያደረገውን ሲቃይ የወንጌል ጸሐፊዎች ሁሉም የወንጌል ጸሐፊዎች ጽፈውታል ተጋርተው የጻፉት የክርስቶስን ሲቃይና ሞት ብቻ ነው በብዙ ነገር ተለያይተው ማለት አንዱ የሚያነሳውን አንዱ ላይ ያነሳው ይችላል አንዱ አቴንሽን የሰጠውን አንዱ ላይ መወለዱን ሁሉም አላነሱም አወላለዱን አስተዳደጉን ሁሉም አላነሱም ሲቃይና ሞቱን ግን ሁሉም አንስተውታል የወንጌል መካከለኛው የክርስቶስ ኢየሱስ ሲቃይ የክርስቶስ ኢየሱስ ሞት ሰው የሆነው ለመሰቃየት ሰው የሆነው ለመሞት ስለሆነ እና ይሄንን ሳስብ የወንጌል ጸሐፊያን የጻፉት በጣም አስደናቂ ነው ሂስቶሪካሊ ኢየሱስን እንደዚህ በአይናቸው አይተው በአይናቸው እንደዚህ ሲገረፍ ሲሰቃይ አይተው የጻፉት በጣም አስደናቂ ነው እጅግም ጥልቅ ነው አንዳንዱን ለማብራራትም አይቻልም አንዳንዱንም እነሱም ሲጽፉት መሬት ወረቀት ሆኖ ባህር ቀለም ቢሆን ብንጽፈው አንጨርሰውም አሉ እና የገባንና እንድናስረዳ አቅም ያገኘነውን ብቻ እንጽፋለን እንጂ ከማብራራትም ከመረዳትም ያልፋል እኔ የክርስቶስ ኢየሱስ የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም አይገባኝም መኖር ስለምፈልግ እንዴት ሁሉም ይገባኛል ፍራክሽኑ እንድትገባኝ ነው የምለምነው እኔ ብልጭታዋ እንድትገባኝ ነው የምለምነው እሷ ስትገባ ነው አፕስ ኤንድ ዳውን ህይወታችንን የምትገለባብጠው በሙሉማ ሊሸከመው አይችልም የአምላክ ሰው መሆን እኮ ስላልገባ ነው ኖርማል ምን ነው
ያ ሰው የሆነ አምላክ ተሰቃይቶ ሞተማ ምንም ካላረገን እንደ ጳውሎስ ያረገናል። እና ይሄንን ሳስብ እኔ ብዙ ጊዜ ወደ ኋላ መለሳለሁ እና አንድ ነብይ አለ አይደል ኢሳይያስ የሚባል ጌታ ኢየሱስ ክርስቶስ ወደ ምድር ከመምጣቱ ከ700 ዓመት በፊት የነበረ he was the great prophet ታላቅ ነብይ ነው። እኔ ታላቅ ምለው ይህንን ትንቢት ስለተነበየ ነው። የእስራኤልን መጨረሻ አይደለም የተነበየው፣ መሲሁን በሙሉ ቁመናው አየው። ከ700 ዓመት በፊት ነው። ከ700 ዓመት በኋላ የሚመጣውን ኢየሱስን ፊዚካሊ ምን እንደሚመስል ጻፈ። ወንጌላት ላይ ኢሳይያስ የጻፈውን ያክል ሲቃይና መከራ አልጻፉም። ወንጌላትን የጻፉልን ሰዎች በሰው ሳይድ ቆመው ሰው እንዲህ ሲያየው ነው የጻፉት። ኢሳይያስ በእግዚአብሔር ሳይድ ቆሞ ነው ያየው። ሞሬ ኢሳይያስ ዲፕ ነው። እግዚአብሔር መሲሁን በሚያይበት አንግል ኢሳይያስ በእግዚአብሔር ብርሃን በመንፈስ ግልጠት 700 ዓመት ተሻግሮ ኢየሱስ ክርስቶስን ሲሰቃይ ያየው። he the humble servant of the Calvary የቀራንዮ ትሁት አገልጋይ ብሎ ጻፈ። የቀራንዮ ትሁት አለው ጸጥ ብሎ የሚሄድ